ሰላም እንዴት ናችሁ? ይህ የዮብ ግራፊክስ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደተለመደው ኮምፒውተር ሪሌትድ የሆኑ ፕሮግራሚንግ ኮርሶችን ወይም ደግሞ ኮምፒውተር ሪሌትድ የሆኑ ኮንተንቶችን የምንለቅበት የዩቲዩብ ቻናል ነው። ዛሬ ካሁን በፊት የጀመርነውን የሲ ፕላስ ፕላስ ፕሮግራሚንግ ቱቶሪያል እንቀጥላለን ማለት ነው። ዛሬ ደግሞ ሲ ፕላስ ፕላስ ኦፕሬተርስ ወይም ሲ ፕላስ ፕላስ ላይ ኦፕሬተር እንዴት ነው የሚለውን እናያለን ማለት ነው። የመጀመሪያው ኦፕሬተር ምንድነው ከሚለው እንነሳለን። ኦፕሬተር በሲ ፕላስ ኢስ ጀስት ሲምቦል ወይም ኤክስፕሬሽን ኮምፓይለሩን ማትማቲካል ኦር የሆነ ሎጂካል ማኒፑሌሽን ወይም ኤክስፕሬሽን ስራ ብሎ ኮምፓይለሩን የሚነግረው ሲምቦል ኦፕሬተር ብለን እንጠራዋለን። ኦፕሬተር ኦፕራንድ ራሱ ኦፕሬተሩና ኦፕራንድ ይኖረዋል ማለት ነው። ይሄ ኦፕራንድ ደግሞ ምንድነው? ኢስ ጀስት ኤ ቫሪያብል ነው ኦር ኮንስታንት ወይም ቫልዩ ወይ ያ ማለት ኦፕሬተሩ አክት የሚያደርግበት ለምሳሌ ኤ ሲደመር ቢ እኩል ይሆናል ሪዛልት ካልኩኝ ያ ማለት ምንድነው? ኤ እና ቢ እንደምርልኝ የሚል መሆኑን ለማን እየነገርኩት ነው? ለኮምፓይለሩ ይህን ራን ለሚያደርግልኝ ለኤክስኪዩተሩ እየነገርኩት ነው ማለት ነው። ስለዚህ እነዚህ ምን ይባላሉ? ኦፕሬተር ይባላሉ። የሆነ ስራ ኮምፒውተሩ ማቴማቲካል ለምሳሌ በጭንቅላታችን ውስጥ 1 ሲደመር 2 እንላለን። ስለዚህ 1 ሲደመር 2 ያስቀመጥነው ምስል 1 ከዛ ሲደመር ምስል አስቀመጥን ከዛ 2 አስቀመጥን። ይሄ ሲደመር መሆኑን ለማን? ለጭንቅላታችን ነግረው ጭንቅላታችን እንደሚደምረው አሁንም በተመሳሳይ እዚች ጋር ምንድነው መደመር ምልክት አለችና ኮምፒውተሩን ደምረው እያለ የሚነግረው ምን ብለን እንጠራዋለን? ኦፕሬተር ብለን እንጠራዋለን። ስለዚህ በዚህ ምስል ስናየው ኤ እና ቢ ምን ይባላሉ? ኦፕራንድ ይባላሉ። እቺ መደመር ምልክቷ ኦፕሬተር በተመሳሳይ እኩል ይሆናል ምልክቷ ኦፕሬተር ትሆናለች። እቺ ጀስት ቫሪያብል ይሆናል። እነዚህም በርግጥ they are just variables ማለት ነው። ለምሳሌ ይሄ በፕሮግራም ስናየው ምን እናደርጋለን? int a is equals to 10 ብዬ ቫልዩ ሰጠሁትና ኮማ b is equals to 20 አሁን መደመር ብፈልግ ምን ማድረግ እችላለሁ? cout ለስለስ a plus b ለስለስ a plus b አልኩ። ስለዚህ a plus b ስንት ነው? 30 ነው አይደል? የሚመጣ 30 ብለ አውጣልኝ አልኩት ማለት ነው። አሁን መደመር መሆኑን አውቆ ምን አለ? እቺ ምልክት መደመር ምልክት ነች የሚለውን አውቆ 30 የሚለውን አወጣልኝ ማለት ነው። ይሄን የሚሰራልኝ ኦፕሬተር ብዬ እጠራዋለሁ። ሌላኛው ታይፕስ ኦፍ ኦፕሬተርስ ወደሚለው ስንመጣ ብዙ አይነት ታይፕስ ኦፍ ኢንዲፈረንት ፕሮግራሚንግ ላንጉዌጅ ብዙ አይነት ታይፕስ ኦፍ ኦፕሬተርስ ይኖራሉ። the most basic ብለን የምንጠራቸው እነዚህ አምስቱን ይሆናሉ ማለት ነው። some other operators ሊኖሩ ይችላሉ ምናያቸውም አሉና arithmetic operators አለ፣ increment decrement operator፣ relational operator፣ logical operator እና conditional operators ብለን የምንጠራው and also binary operator ብለን የምንጠራው አለ፣ unary operator ብለን የምንጠራው አለ። binary operator ብለን የምንጠራቸው ኦፕሬተር ሆኖ ምንና ሁለት ኦፕራንድ የሚኖራቸው። አሁን ስለ ኦፕሬተር ስናስብ ምን ይኖረናል? ኦፕራንድ ይኖረናል፣ ራስ ኦፕሬተሩ ይኖረናል ብለናልና ባይናሪ ኦፕሬተር ብለን የምንጠራው ሁለት ኦፕራንድ የሚኖረው ሁለት ኦፕራንድ ያ ማለት በቀኝና በግራ ኦፕራንድ የሚኖረው ከሆነ ያ ምን ብለን እንጠራዋለን? ባይናሪ ኦፕሬተር ታይፕ ነው ብለን እንጠራዋለን። ለምሳሌ መደመር፣ መቀነስ አንድን ቁጥር ከራሱም ጋር ብንደምረው ራሱን በቀኝና በግራ አስቀምጠን ነው። አንድን ቁጥር ራሱ ላይም ብንቀንሰው ሌላም ቁጥር ላይ ብንቀንስ ብናስቀምጥ ምንድነው? በቀኝና በግራ የሆነ ቁጥር አስቀምጠን። ለምሳሌ እዚህ ጋር a plus b ያለው አይደለ? ስለዚህ ለመደመር ምን አስፈልጎኛል? ሁለት ቁጥሮች በትንሹ አስፈልጎኛል። ለምሳሌ እኮ ሲደመር 10 ብር ደመር 20 ብር ይሄ አራት ቁጥሮችን ተጠቅሜያለሁ። ግን አራት ቁጥሮችን ባንዴ አይደለም መደመር። ሁለቱ ከተደመሩ በኋላ የነዚህን ውጤት ምን አደርጋለሁ? እንደ አንድ ይወሰድና ከዚህ ጋር ይደመራል። የነዚህ ውጤት እንደ አንድ ይወሰድና ከዚች ጋር ይደመራል። ስለዚህ ለመደመር ሁለት ነው የሚፈልገው በቀኝና በግራ ኦፕራንዶችን ወይ ቫሪያብሎች የሚፈልግ ከሆነ ምን ብለን እንጠራቸዋለን? ያንን ኦፕሬተር ባይናሪ ኦፕሬተር ብለን እንጠራዋለን ማለት ነው። ሌላኛው አርትሜቲክ ኦፕሬተርስ ላይ ስንመጣ አርትሜቲክ ኦፕሬተር ቤዚካሊ ወደ 5 የሚሆኑ ኦፕሬሽኖች ወይም ኦፕሬተሮችን ይይዛል። ኦፕሬሽኖችን ያካሂዳል። መደመር፣ መቀነስ፣ ማባዛት፣ ማካፈልና ሪሜይንደር ቀሪ ብለን የምንጠራው ሞጁለስ ብለን የምንጠራው። ስለዚህ እነዚህን ለማየት እንሞክራለን። ለምሳሌ አዲሽን ጀስት ማቴማቲካሊ እንደምናውቀው ራሱ አዲሽን ነው። ሁሉም ማቴማቲካሊ እንደምናውቃቸው ነው የሚሰሩት ማለት ነው። ስለዚህ ለምሳሌ መደመር ከሆነ አሲዩም a 10 አለን b 20 አለን። ስለዚህ አሁን ምን አደርጋለሁ? cout ለስለስ a or minus b የሚለው ለሆነ ቫሪያብል ልስጠውና int result ሪዛልቱ የሚይዝልኝ አሁን a minus b አልኩኝ። a minus b ማነው ትልቅ? a ነው b ነው አይደለ ትልቅ። ስለዚህ ኔጌቲቭ 10 ይመጣል ማለት ነው ስቀንሰው። ውጤቱ ምን ይሆናል የሚለውን cout ለስለስ እችን ሪዛልት እንደግመታለሁ ራሷን አመጣለሁ ማለት ነው። ለስለስ
ራሷን አመጣለሁ ስለዚህ ራንስ አደርገው ውጤቱን ስንት አለኝ -10 አለኝ ማለት ነው ምንድነው ያደረገው ከኤ ላይ ማንን ቀንሷል ቢን ቀንሷል ማለት ነው ስለዚህ ይሄ ሳብስትራክሽን ኦፕሬተር እስኪ አዲሽን ኦፕሬተር ሲሆን እቺን ምን አደርጋታለሁ ወደ አዲሽን አደርጋታለሁ አሁን ስደምረው ስንት ይመጣል 30 ይመጣል ማለት ነው 30 ሚሊዮን ያስቀምጥልኛል ሌላኛው መልቲፕሊኬሽን ነው መልቲፕሊኬሽን ኦፕሬተር ላለው ማለት ነው ይሄን ራንስ አደርገው ያባዛውና ቁጥሩን ስንት ያደርጋል 200 ያደርጋል እዚህ ጋር እንደምናት ቁጥሩን 200 አድርጎልኛል a ታይምስ b ያደርጋል ኢንኬዝ ይሄ ለምሳሌ ማይነስ ቢሆን የዚህን ሳይን ይወስደውና ቁጥሩ -200 ይሆናል ማለት ነው ይሄን ብናደርገው -200 ጀስት ማቴማቲካሊ እንደምናቀው ነው የሚሰራው ማለት ነው ይሄን ስራ ያለ ለኮምፒውተሩ የሚነግረው ምልክት እኮ ነው ምን ያልነው ኦፕሬተር ያልነው ማለት ነው ሌላኛው ዲቪዥን ነው a divided by b ያ ማለት n በማማካፈል በb ማካፈል b ካነት b 0 b ግን ምን መሆን አይችልም 0 መሆን አይችልም ያው እሱን በመንደነው የምንከላከለው ትራይን ካች ኤክሰፕሽን መጠቀም ነው in any case show ማድረግ 0 ከሆነ ምን አድርግልኝ አይቻልም ብለን ንገርልኝ ብሎ መናገር ለጊዜው ግን እሱን አንሰራም እንተዋለን ስለዚህ ይሄን ራንስ አደረገው ምንድነው አሁን ኦሬዲ እዚህ ጋር ኢንት ነው ያደረኩት a ስንት ነው 10 a 10 ነው b 20 ነው ስለዚህ ስናካፍለው 0.5 ነገር ግን ኢንቲጀር ኢንት ዳታ ታይፕ ስለሆነ ካሁን በፊት እንዳየነው 0 1 2 ሚል ነው የሚቀመጠው እንጂ 0.5 ሚል አይቀመጥ ስለዚህ ምን ይሆናል 0 ተብሎ ይቀመጣል without any precision ለማግኘት ከተፈለገ ይሄን ደብል አድርገን እነዚህ ለምሳሌ 10.0 10.0 አድርገን እቺኛዋን ደግሞ just double ብናደርጋት or float ብናደርገው እና አሁን ሪዛልቱን ብናየው 0.5 ሚል አስቀመጠልኝ ማለት ነው ለምንድነው ኢንቲጀር ኦንሊ ኢንቲጀሮችን ይሄ ናቹራል ነምበር ብለን እንጠራው ወይ ኢንቲጀር ነምበር ብቻ ስለሚይዝልን ኔጌቲቭ ፖዚቲቭ እና 0 ሆኖ ነገር ግን ኢንቲጀር ነምበሮችን ብቻ ስለሚይዝልኝ የቀድሙ ምን አድርጎት ነው አጠጋግቶበት እቺኛዋን ኢንቲጀር ነምበሯን ብቻ ዴሲማል ፖይንቱን ስላስወገደው ነበር ማለት ነው ስለዚህ በዚህ መልክ አዲሽን ምንድነው ሳብስትራክሽን ምን ይሰራል መልቲፕሊኬሽን እና ዲቪዥን ምን ይሰራል ሌላኛው ሞጁለስ ነው ይሄ የፐርሰንት ምልክት ያለበት እሱ ሞጁለስ ብለን ቀሪ ነው ለምሳሌ a ለb ሲካፈል አሁን በመጀመሪያ a ለb ሲካፈል ከሚለው እስኪ a ሞጁለስ ያ ማለት a ለ2 ተካፍሎ የሚቀረው ቁጥር 10 ለ2 ካፈል ይሄናውን 10 ምናርገው 10.0 ምናደርገው ሲኳል 10 ሆነ 10 ለ2 ሲካፈል ቀሪው ስንት ነው የሚሆን ቀሪ አይኖርም 0 ይመጣል ማለት ነው ስለዚህ እቺ ያ ማለት any number ለሁለት ሲካፈል as long as it's minus ከሆነ ድረስ ኢንቲጀርስ ከሆነ ድረስ ቀሪው 1 or 0 ነው ሊሆን የሚችለው ለሁለት ሲካፈል ኢኒሺያል ሞጁለስ ምትለው ብቻ ምልክት ብቻ ለምን ለባይናሪ ነው የምንሰራው ኢንቲጀር አደርጋለሁ ለኢንቲጀር ነው የምንሰራው እቺንም ኢንቲጀር አደርጋታለሁ ማለት አሁን እንደምናየው ምን ሆነ 0 ሆነ ማለት 0 ሆነ in case ለምሳሌ ይሄ ሞጁለስ ኦፍ 3 ባደርገው 10 ለ3 አካፍለው ስንት ጊዜ ይችላል 3 በ3 9 ስንት ይቀራል 1 ይቀራል ስለዚህ ሞጁለስ ስንት ይሆናል 1 ይሆናል ማለት ቀደም እቺን ምን አድርገናት ነበር ታርገናት ነበር በደብል ኢረር ስለመጣ ስለዚህ በደብል እንዲሰራ ደግሞ እናረጋለሁ ደብል ይሄኛውንም ውጤቱንም ደብል አደርጋለሁ ቀሪው ስንት ይሆናል የሚሰራው ከዛ ሌላ ክላስ እዚህ ጋር ኢንክሉድ ማድረግ ይጠበቅብኛል ማለት ነው ኢንክሉድ ሲማት ክላስ ወይም ደግሞ አንደር ሲማት ፋይል የሚገኝ ምን አለ ኤፍ ሞድ ብለን እንጠራው አለ ስለዚህ f mod of ምን ማድረግ ይችላል ሁለት ቁጥሮችን አስገባለሁ አንደኛው ከፈለ ሁለተኛው ለምሳሌ a ማለት ስንት ነው 20 a modulos of b ያስቀምጣለሁ ማለት ነው ይሄ ለምሳሌ 10 ሲካፈል ለምሳሌ 12 ሲካፈል ለአራት ሙሉ በሙሉ ይችላል ኢንኬዝ ለ5 በሆነ በነጥብ ሊመጣ የሚችል ይሄን አሁን ለ9 ላድርገው what will happen እስኪኒዮ already 3 አለ ነገር ግን አሁን ሙሉ ምንድነው በኢንቲጀር ስለመጣ ይሄኛውን ቁጥር ለምሳሌ በነጥብ ማስቀመጥ እንድንችል ብናደርገው ይሄን ለምሳሌ 12.5 አድርጌ ብለው 3.5 ነው ቀሪው አለ ያኛው ምን ብቻ ነበር የሚችለው ኢንቲጀር ብቻ ነበር የሚችለው ማለት ነው እቺ ፎር ፍራክሽናል ሞጁለስ የሚሰራ ማለት ነው የመጀመሪያው ግን በፐርሰንት ያስቀመጥኩት ሞጁለስ ፎር ኢንቲጀር ብቻ ነበር የሚሰራው ማለት ነው ስለዚህ እነዚህ እንዳጠቃላይ አርትሜቲክ ይባላሉ ተካፍለዋል ማለት ነው ሞጁለስ አሁን እንዳየነው ቀሪ ይሆናል ለምሳሌ 19 ሞጁለስ 6 ማለት 19 ለ6 ሲካፈል ስንት ይቀራል 3 ጊዜ ይችላልና አንድ ትቀራለች ሞጁለሷ አንድ ይሆናል ስለዚህ ሪሜንደር የምንለው ለዛ ሌላኛው ኢንክሪመንት ኤንድ ዲክሪመንት ኦፕሬተር
ይደረጋል። ያ ማለት ኢንክሪመንት ወደ ላይ መጨመር ነው ኢንክሪዝ የሚለውን፣ ዲክሪመንት ደግሞ ወደ ታች መቀነስ ነው። ስለዚህ ኢንክሪመንት ፕላስ ፕላስ እንለዋለን፣ ዲክሪመንት ማይነስ ማይነስ። ኢንክሪመንት ማለት ፍሮም ዘ ቢጊኒንግ መቀነስ፣ በስንት በአንድ መቀነስ። ያ ማለት ምንድነው? ለምሳሌ ቫሪያብል ኤ ፕለስ ኢንክሪመንት ተሰራበት ማለት ቫሪያብል ኤ ላይ አንድ መደመር ማለት። ዲክሪመንት ተሰራበት ማለት ቫሪያብል ኤ ላይ አንድ መቀነስ። በቃ አድስ ባይ ዋን ኤንድ ሰብትራክትስ ባይ ዋን ብለን እንጠራዋለን ማለት። ለምሳሌ እዚህ ጋር መጥቼ ኤ ስንት ነው? ይሄን እናጥፋውና ኤ ስንት ነው? 10 ነው። ቢ ስንት ነው? 20። ኤ ማይነስ ማይነስ ብል ምን ማለት ነው? ኤ ማይነስ ማይነስ ብል ኤ ስንት ይሆናል? በአንድ ቀንስ 9 ይሆናል። ለስትራን ኦልሬዲ ለምንድነው 10 ብሎ ይወጣልኝ? ከቀነስ ካወጣህ በኋላ ቀንሰው የሚል ከኋላ ስለመጣ ነው። ለምሳሌ ይሄ ማይነስ ማይነስ እንመጣበታለን። ማይነስ ማይነስ አድርጌ ላውጣው 9 አለኝ። ኦር የቅድሙን ደግሞ ቀድሜ ቫልዩን ልቀንሰውና ከዛ ኤን ዲስፕሌይ ላድርግ። እዚህ ጋር ማይነስ ማይነስ የሚል ኤክስፕሬሽን ከዛ ኤን ላሳያት። እዚህ ጋር ስመጣ አሁን ኤ ስንት ሆነ? 9 ነው። ለምን? ይሄ ማለት ከማን ጋር እኩል ነው? ኤ እኩል ነው ኤ ማይነስ 1 ማለት ቅድም ጽፎ የነበረው ኤ እኩል ነው ከኤ ማይነስ 1 ጋር እኩል ነው። ፕላስም ሲሆን በተመሳሳይ ኤ ፕላስ ፕላስ የሚለው ከማን ጋር እኩል ነው? ኤ እኩል ነው ኤ ፕላስ 1 ከሚለው ጋር እኩል ነው፣ በአንድ መደመር ማለት ነው። ስለዚህ ይሄ ኢንክሪመንቴን ዲክሪመንት ብለን አሁን ይሄን ራን ባደርገው ኤ ስንት ይሆናል? 11 ይሆናል። ስለዚህ ኢንክሪመንት እና ዲክሪመንት እነዚህ ይሄን እንደዚህ ብለን እንጠራለን። በአንድ መደመርና በአንድ መቀነስ ብለን እንጠራቸዋለን ማለት ነው። ይሄ ከማን ጋር እኩል ነው? ከኤ ፕላስ ፕላስ ጋር እኩል ነው ማለት ነው። ራን ሳደርገው ስንት መጣ? 11 መጣ ማለት ነው። ነገር ግን አሁን ትልቁ ስራ ምንድነው? ኢንክሪመንት ኤንድ ዲክሪመንት ሁለት ቨርዥን አለ። አንደኛ ፕሪፊክስ ቨርዥን እና ፖስት ፊክስ ቨርዥን አንድ መደመር ነው። ነገር ግን ተጠቅመነው ይቀንስ ወይስ ደግሞ ተቀንሰን እንጠቀመው የሚለውን ነው የሚነግረን። ስለዚህ የመጀመሪያው ፕሪፊክስ መጀመሪያ ቀድሞ ነው የሚመጣ ፕላስ ፕላስ ኤ ማለት ነው። ፖስት ፊክስ ደግሞ ኤ ፕላስ ፕላስ ማለት ነው። ለምሳሌ በማንስና በኢንክሪመንት። ስለዚህ ትሩ ቦዝ ኦፍ ደም ሃቭ ዘ ሴም ኢፌክት ኦን ኦፕራንድ። ኦፕራንድ ላይ ተመሳሳይ ነገር ነው፣ አንድ መቀነስ እና አንድ መደመር ነው። ነገር ግን ስንጠቀማቸው ሌላ ቦታ ወይ ዴይ ቴክ ፕሌስ ኢን ኤክስፕሬሽን ግን ሊለያዩ ይችላሉ። ሌላ ቦታ ላይ ሊለያዩ ይችላሉ። ፕሪፊክስ ቨርዥን ልክ ቀድሞ ማን ይመጣል? ኦፕሬተሩ። ከዛ መጀመሪያ ላይ እንቀንሳለን ኦር እንደምራለን። ዳት ኢንክሪመንት ያልነው ለፕላስ ፕላስ ከሆነ ከዛ ቫልዩን እንጠቀማለን። ከዛ ዘን ዩዝ ቫልዩ ፈርስት ዘን ኢንክሪመንት። ለምሳሌ በፕሮግራም ስናየው ኤ ስንት ነው? ኤ 10 ነው። እዚህ ጋር አሁን መጀመሪያ ምን ላድርገው? ኤ ፕላስ ፕላስ ኤ አድርጌ ሲደመር ቢ ባደርገው ኤ ስንት ነው የሚመጣው? ኤ ስንት ቢ ስንት ነው? 10። ኤ 11 ሆኗል። ለምን? ፕላስ ፕላስ አድርጌዋለሁ። ስለዚህ ምን ይሆናል? ቢ 11 ሲደመር 10 ሆኗል። ኤ 10 ሆኗል። ቢ 11 ሆኗል። ስንደምረው 31 ይመጣል። ስለዚህ ለምሳሌ ኤ ፕላስ ቢ ብላ አሁን ኤ ወደ ስንት ተቀይሯል? ኦር ይሄን እኩል ይሆናል ሰም ብዬ ላስቀምጥ። እኩል ይሆናል ሰም እኩል ነው ኤስ ብዬ ላስቀምጠውና ኤስን ዲክሌር። ስለዚህ አሁን ኤስ ስንት ይሆናል ማለት ነው? 31 ይሆናል ማለት ነው። ኤስ ብዬ አሁን ሳወጣው ኤስ 31 ይሆናል። ኤስ 31 ይሆናል። ነገር ግን ይሄን ምን ባደርገው? ፕላስ ፕላስ ባደርገው ይሄን ምን ላድርገው? በቅንፍ ላድርገው፣ ግራ እንዳያጋባ። ስለዚህ መጀመሪያ እቺን እንደዚህ ላድርጋት እና ይሄ እንዳጠቃላይ አንድ ኤክስፕሬሽን ነው ማለት ነው። አሁን ደግሞ ምንድነው የሚደረገው? ኤ 10 ይሆንና ከዛ ከቢ ጋር ተደምሮ ለዚህ ከተሰጠ በኋላ ነጭ በኋላ ምን ይደረጋል? እቺን ማትደመራል። ስለዚህ መጀመሪያ ይሄን ነው መደመር ይሰራል። ከዛ ለማን ይሰጣል? ያ ቫልዩ ለኤ ይሰጣል። ልክ ሶስተኛ ላይ ማን ይሰጣል? እቺ ኢንክሪመንት ኤ ወደ 11። ስለዚህ አሁን እዚህ የኤስ ቫልዩ ስንት ይሆናል? 30 ይሆናል። ራን እናድርገውና የኤስ ቫልዩ ስንት መጣ? 30 መጣ። ስለዚህ ይሄኛው ኢንክሪመንት ምንድነው? ፖስት በኋላ ቫልዩ ከተጠቀምንበት በኋላ ነው የምንለው እንደምለው ኢንክሪመንት ወይ ፖስት ፊክስ ብለን ለዲክሪመንቱም በተመሳሳይ አሁን የሆነ ኤክስፕሬሽን ክሬት ብናደርግ ታይምስ ይሄን ለምሳሌ አንድ አደረኩት ፕላስ ቢ ማይነስ ታይምስ 10 ብል እስኪ ውጤቱ ምን ይሆናል? ኦልሬዲ እቺኛዋ ስንት ነች ያለ ኤ ፕላስ ፕላስ የሚለው በኋላ ነው የሚሰራ። እቺን የኤ እቺን 10 ከምናደርጋት ኤ ናት። እቺኛዋ ስንት ነው የምትሆነው? 10 ነበረች መጀመሪያ ላይ 10 ተቀመጣለች። 10 ሲደመር 20 30 ይሆናል። ስለዚህ እዚህ ጋር ስንት አለ? 30 አለ። ከዛ የቢ ቫልዩ ስንት ነው? 20 ነው። ፖስት ፊክስ ነው። ስለዚህ ከዚህ ጋር ካባዛው በኋላ ነው እንደምን ይሄን ያደረኩት ለምንድን ነው? መልቲፕሊኬሽኑ ከማን የተሻለ ኦር በቀላል ላድርገው ለፕሬሲደንት ግራ እንዳያጋባን በቀላል ላድርገው። ስለዚህ እቺኛዋንም ግራ የምታጋባችሁ ከሆነ መጀመሪያ ላይ ማይነስ 20 አንቀንሰው። ለምን? ከተጠቀመን በኋላ ፖስት ነው። ስለዚህ 20 ሲባዛ በኤ ስንት ሆኗል? 3 የነበረው ከተሰራ በኋላ ወደ 11 ሲባዛ በስንት ይሆናል? 11 ሲባዛ በ20 220 ይመጣል። 220 ሲደመር 30 220 ሲደመር 30 250
ስለዚህ ኤስ 250 ይሆናል ማለት ነው። ኤ ግን ኤ ስንት ይሆናል? 11። ስለዚህ አሁን ቀጣይ ሲ አውት ምን ልበል? ለስለስ ኤ ወደ ስንት ተቀይሯል? 11 ይሆናል። ቢ 19 ይሆናል ማለት ቢ ለስለስ አውት ለስለስ ቢ ይላለው ማለት ነው። ቢ 19 ይሆናል። ነገር ግን እዚህ ጋር 20 አድርገን እስኪ ውጤቱን እንየው። ኢንድሊን ስላላልነው ነው በየመካከል ይሄን እስኪ እንዲሆን የምናደርገው ወይም ወደታች እንዲወርድ እናደርገው ለመለየት እንዲመች ነው። እሺ 255 ማለት ኤ ስንት ሆነች? 11 ቢ ስንት ሆነ? 19። ስለዚህ እዚህ ጋር ተራራችሁ ምን ነበረ? ኤ ፊክስ ስለነበረች ስንት ሆነች? 10 ሆና ነው የተጠቀምናት። እስኪ ፕሪፊክስ ቢሆን ኤ ማይነስ ፕላስ ፕላስ ኤ አልኩኝ። እዚህኛውም ላይ በተመሳሳይ ፕላስ ፕላስ ማይነስ ማይነስ ቢ ላድርግ ማይነስ ስለዚህ ፕላስ ኤ ስላልኩት ይሄኛው ከመደመሩ በፊት የኤ ቫልዩ ወደ ቀየረ ወደ 10 ማለት ስለዚህ 11 ሲደመር 20 31 ይመጣል። 19 ኤ ደግሞ ከኤ ጋር ከመባዛቱ በፊት የቢ ቫልዩ በስንት ይሆናል? በአንድ ቀን ከመባዛቱ ይሄኛው ኦፕሬሽን ከመሰራቱ በፊት በአንድ ቀን 19 ሲባዛ ኤን ስንት አድርገነዋል? ኤን ወደ 11 ቀይረዋል አይደለ? ስለዚህ 19 ሲባዛ በ11 ይሆናል ማለት ሲባዛ በ11 209 ይመጣል። 209 እቺኛዋ ብቻ 209 መጣችልን። እቺ ደግሞ ስንት መጣለች? 31 ሲደመር 209 ስንት ይመጣል? 240 ይመጣል። ኤ አሲቲዝ በታች ኦሬዲ ስለወረድን ወደ ታች አንድ ላይ ስለወረድን ምን ይሆናል? ኤ 11 ይሆናል። ቢ 19 ይሆናል። እስኪ ውጤቱን እንየው። ኤስ ስንት ሆነ? ሰመችን 240 ሆነ። ኤ 11 ሆነ። ቢ 19 ሆነ። ስለዚህ አሁን ፖስት ፊክስ ምንድነው? ቀድሞ መቀነስ ቫልዩን ከመጠቀሙ በፊት ቀድሞ መቀነስ ወይ መደመር፣ አንድ መቀነስ ወይ አንድ መደመር፣ ከዛ ቀሪውን ኤክስፕሬሽን መስራት። ፕሪፊክስ ከሆነ ቀድመን ነው የምንጠቀመው። ፖስት ፊክስ ግን ከተጠቀምን በኋላ ነው ያንን ቫሪያብል ቫልዩን የምንቀይረው ማለት። ፕሪፊክስ ከሆነ የምናደርጋለን ኢንክሪመንት ፈርስት ከዛ በኋላ ቫልዩ ይመጣል። ፕሪፊክስ ከሆነ ለምሳሌ እዚህ ጋር ተመኮል ነው ሰም ፕላስ ፕላስ ካውንት ስንት ቢሆን 10 ቢሆን እዚህ ኤክስፕሬሽን ላይ መጀመሪያ ይሄኛውን መደመር ከመስራት በፊት ምን መባል አለበት? ቀድሞ ፕሪ ስለመጣ መደመር አለበት። ስለዚህ አንድ እንደምርበትና 11 ይሆናል። ስለዚህ 0 ሲደመር 11 ወደሚል ይቀየራል ማለት ነው። መጀመሪያ ቀድመን ፈርስት ቼንጅ ኢንክሪመንት ኦር ዲክሪመንት ከዛ ቀሪውን ኤክስፕሬሽን እንሰራለን ማለት ነው። ፖስት ፊክስ ግን አሁን ለምሳሌ እዚህ ጋር ስናየው ቺኛዋን መቼ ነው የምንሰራት? ይሄን ከሰራን በኋላ ነው የምንሰራት። ለምሳሌ ካውንት 10 ቢሆን ሰም 0 ቢሆን ስለዚህ ይሄን ስደምር ሰም ስንት ይሆናል? 10 ይሆናል። ነገር ግን ካውንት ራሱን በኋላ ወደ ስንት ይቀይራል? ወደ 11 ይቀይራል። ሰም ላይ ግን ኢፌክት ያመጣል ማለት ነው። ይሄ ፖስት ፊክስ ብለን እንጠራዋለን ለኢንክሪመንት እና ለዲክሪመንት። ስለዚህ ኢንክሪመንት ምንድነው? በአንድ መጨመር ነው። ዲክሪመንት ምንድነው? በአንድ መቀነስ ነው። ግን ምን ይኖረዋል? ፖስት እና ፕሪ የሚለው ትልቅ ፋክተር ይሆናል ማለት ነው።